የወንጌል ኃይል በሚል ነው the power of gospel። ወንጌል የሚባለው ነገር ብዙ ጊዜ ሰዎች ወንጌል ሲባል ሩቅ ቦታ መሄድ፣ መንገድ ላይ መስበክ፣ መጮህ፣ እንደዚህ ፉልፊት ላይ ቆሞ መስበክ። ነገር ግን ወንጌል ኃይል አለው ሲባል ይሄ ወንጌል የሰውን ሕይወት እንዴት እንደሚቀይር ሮሜ መጽሐፍን ሐዋርያ ጳውሎስ ሲጽፍ ምዕራፍ 1 ላይ በቁጥር 14 እስከ 17 ለግሪክ ሰዎችና ላልተማሩ፣ ግሪክ ማለት በዛን ዘመን የነበሩት ወደ 4 ሰዎች አሉ፣ ጥበብ የተሞሉት ጥበበኛ ሰዎች ማለት ለጥበበኞችና ለማያስተውሉ ይላል። ጥበበኞችና ለማያስተውሉ ኢዳ አለብኝ ይላል። የወንጌል ኃይል የሚለው እግዚአብሔር ኃይል ለማዳን ነው። ይሄ ወንጌል ጨካኞች እርስ በርስ ለሚገዳደሉትም ይጠቅማል። ይሄ ወንጌል ለጥበበኞችም ይጠቅማል። ይሄ ወንጌል ለመንግስታትም ይጠቅማል፣ ለሀብታሞችም ይጠቅማል። ይሄ ወንጌል ለፈረንጆችም ምን ይሆናል? ይጠቅማል። እግዚአብሔር ኃይል ለማዳን ነው። እግዚአብሔር ኃይል ለማጥፋት አይደለም፣ ለመግደል አይደለም። ወንጌል ለማዳን የእግዚአብሔር ኃይል ነው ይላል። የእግዚአብሔር ኃይል ስለሆነ አያጠፋም፣ ያድናል። ይህ ወንጌል ዛሬ ያድናል። ይሄ ወንጌል ከሰው አይደለም፣ ሌላ አማልክት አይደለም፣ ጨለማው አይደለም፣ ከዘንዶም አይደለም፣ ከእግዚአብሔር ልጅ ከኢየሱስ ነው።